ወደ መጽሐፍ ቅዱስና የቤተ ክርስቲያን ታሪክ ጥያቄና መልስ ቻናላችን በደህና መጡ። ዛሬ ስለ ቅድስት ድንግል ማርያም ትንሣኤና ዕርገት፣ ስለ ጾመ ፍልሰታ የተዘጋጁ 10 ታላላቅ እንቆቅልሽ ጥያቄዎችን ይዘን ቀርበናል። ከመጀመራችን በፊት ቻናሉን ሰብስክራይብ ማድረግና የቪዲዮውን የደውል ምልክት መጫን እንዳይረሱ። ወደ መጀመሪያው ጥያቄ እንለፍ። ፍልሰታ የሚለው ቃል ቀጥተኛ ትርጉም ምን ማለት ነው? ሀ መሞት ወይም ማረፍ፣ ለ ከአንድ ቦታ ወደ ሌላ ቦታ መዘዋወር ወይም መፍለስ፣ ሐመሩሃ በደመና መወሰድ፣ መ ከሙታን መነሳት። መልሱ ለ ከአንድ ቦታ ወደ ሌላ ቦታ መዘዋወር ማለት ነው። ፍልሰታ ማለት መዘዋወር ማለት ሲሆን በዚህ ታሪክ ውስጥ የእመቤታችን ቅድስት ድንግል ማርያም ስጋ ከመቃብር ተለይቶ ወደ ገነት መፍለሱንና ማረጉን ለማመልከት ጥቅም ላይ ይውላል። ጥያቄ ቁጥር 2 እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ያረፈችበት ወይም የሞተችበት ዕለት የትኛው ቀን ነው? ሀ ነሐሴ 16፣ ለ ነሐሴ 1፣ ሐመሩሃ ጥር 21፣ መ ግንቦት 9። መልሱ ጥር 21 ቀን ነው። እመቤታችን ቅድስት ድንግል ማርያም ያረፈችው በጥር 21 ቀን ሲሆን ሐዋርያት ሊቀብሯት ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ በምቀኝነት ሊያቃጥሏት በፈለጉ ጊዜ የእግዚአብሔርን መልአክ ስጋዋን ነጥቆ ወስዶታል። ጥያቄ ቁጥር 3 የእግዚአብሔር መልአክ የእመቤታችንን ስጋ ከአይሁድ እጅ ነጥቆ በገነት የት ቦታ ላይ አኖረው? ሀ በዕፀ ሕይወት ስር፣ ለ በዮርዳኖስ ወንዝ አጠገብ፣ ሐመሩሃ በደብረ ዘይት ተራራ፣ መ በሲና ተራራ አጠገብ። መልሱ ሀ በዕፀ ሕይወት ስር ነው። አይሁድ የእመቤታችንን ስጋ ለማቃጠል በተዋከቡበት ጊዜ መልአኩ ስጋዋን ሰውሮ በገነት ዕፅ ስር አስቀምጦታል። ሐዋርያትም ይህንን ስጋ ለማግኘት ነበር መጾም የጀመሩት። ጥያቄ ቁጥር 4 ሐዋርያት የእመቤታችንን ስጋ የት እንዳለ ለማወቅና አብረው ስርዓቱን ለመፈጸም በመጀመሪያው ሱባኤ ለስንት ቀናት ጾሙ? ሀ ለ7 ቀናት፣ ለ ለ14 ቀናት፣ ሐመሩሃ ለ40 ቀናት፣ መ ለ3 ቀናት። መልሱ ለ14 ቀናት። ሐዋርያት ከነሐሴ 1 ጀምሮ እስከ ነሐሴ 14 ቀን ድረስ ለሁለት ሱባኤ አጥብቀው ከጾሙ በኋላ በ14ኛው ቀን ጌታችን ስጋዋን ሰጣቸውና በጌቴሴማኒ ቀበሯት። ጥያቄ ቁጥር 5 ጌታችን ኢየሱስ ክርስቶስ የእመቤታችንን ስጋ ለሐዋርያት በሰጣቸው ጊዜ ሐዋርያት ስጋዋን የቀበሩት የት ቦታ ላይ ነው? ሀ በቤተልሔም፣ ለ በጎልጎታ፣ ሐመሩሃ በጌቴሴማኒ፣ መ በናዝሬት። መልሱ ሐመሩሃ በጌቴሴማኒ ነው። ሐዋርያት ከሁለት ሱባኤ ጾም በኋላ የእመቤታችንን ስጋ ከተቀበሉም በኋላ በክብር ይዘው በመሄድ በጌቴሴማኒ በአዲስ መቃብር ቀብረዋታል። ጥያቄ ቁጥር 6 እመቤታችን ከተቀበረችበት በ3ኛው ቀን ወይም በነሐሴ 16 እንደ ልጇ ተነስታ ስታርግ በዓይኑ የተመለከተው ብቸኛው ሐዋርያው ማን ነበር? ሀ ቅዱስ ጴጥሮስ፣ ለ ቅዱስ ቶማስ፣ ሐመሩሃ ቅዱስ ዮሐንስ፣ መ ቅዱስ ጳውሎስ። መልሱ ለ ቅዱስ ቶማስ ነው። ሐዋርያው ቅዱስ ቶማስ ከሀገረ ህንድ በደመና ተጭኖ ሲመጣ እመቤታችን በክብር ስታርግ በሰማይ ተመለከተ። እርሷም በትህትና ለምልክት የሆነው ዘንድ መግነዟን ወይም ሰበኗን ሰጥተዋለች። ጥያቄ ቁጥር 7 እመቤታችን ቅድስት ድንግል ማርያም ለሐዋርያው ለቅዱስ ቶማስ በዕርገቷ ጊዜ የሰጠችውና እርሱም ለሌሎቹ ሐዋርያት ያመጣላቸው ታሪካዊ ምልክት ምን ይባላል? ሀ የወርቅ አክሊል፣ ለ የብር ጽዋ፣ ሐመሩሃ መግነዝ ወይም ሰበን፣ መ የለንሴ መስቀል። መልሱ ሐመሩሃ መግነዟን ወይም ሰበኗን።
ቅዱስ ቶማስ ያየውን ትንሣኤና ዕርገት ለሌሎች ሐዋርያት ሲነግራቸው መጀመሪያ ስላላመኑት፣ እርሱ ግን እመቤታችን የሰጠችውን ሰበን ወይም መግነዝ አውጥቶ በማሳየት አስደንቋቸዋል። ጥያቄ ቁጥር 8 ሐዋርያት የቅዱስ ቶማስን ምስክርነት ከሰሙ በኋላ የእመቤታችንን ድንቅ ትንሣኤና ዕርገት በዓይናቸው ለማየት በዓመቱ ከነሐሴ 1 ጀምሮ ለሁለተኛ ጊዜ የጾሙት ጾም በቤተ ክርስቲያን ምን ተብሎ ይጠራል? ሀ. ጾመ ሐዋርያት፣ ለ. ጾመ ፍልሰታ፣ አመሩሃ ጾመ ነቢያት፣ መ. ጾመ ድህነት። መልሱ ለ. ጾመ ፍልሰታ። ሐዋርያት ሌላው ያየውን ዕርገት እኛም በአካል እኔ በማለት በዓመቱ ነሐሴ 1 ቀን የጀመሩት ጾም ዛሬ እኛ ምዕመናን የምንጾመው የታላቁ ጾም ፍልሰታ መሠረት ነው። ጥያቄ ቁጥር 9 በሐዋርያት ሁለተኛው ሱባኤ ማብቂያ ላይ ጌታችን ኢየሱስ ክርስቶስ እመቤታችንን ይዞ በመገለጥ ለሐዋርያት ሁሉ የትንሣኤውንና የዕርገቷን ምስጢር በአካል ያሳያቸው በየትኛው ዕለት ነው? ሀ. ነሐሴ 1 ቀን፣ ለ. ጥር 21 ቀን፣ አመሩሃ ነሐሴ 16 ቀን፣ መ. መስከረም 21 ቀን። መልሱ አመሩሃ ነሐሴ 16 ቀን ነው። ጌታችን የሐዋርያቱን ጾምና ጸሎት ተቀብሎ በነሐሴ 16 ቀን እመቤታችንን ይዞ በመገለጥ የትንሣኤዋንና የዕርገቷን ምስጢር ለሁሉም ሐዋርያት በዓይናቸው እንዲያዩ አድርጓቸዋል። ጥያቄ ቁጥር 10 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን በየዓመቱ ከነሐሴ 1 ጀምሮ እስከ ነሐሴ 16 ቀን ድረስ ይህንን ጾም በሱባኤና በትጋት የሚጾሙበት ዋና ዓላማ ምንድን ነው? ሀ. የሐዋርያትን በረከት ለመካፈልና በእመቤታችን አማላጅነት ምሕረትን ለማግኘት፣ ለ. ታሪክን ዝም ብሎ ለማስታወስ ብቻ፣ ሐመሩሃ የአይሁድን ሥርዓት ለመከተል፣ መ. በዓላትን ለመቁጠር ብቻ። መልሱ ሀ. የሐዋርያትን በረከት ለመካፈልና በእመቤታችን አማላጅነት ምሕረትን ለማግኘት ነው። ምዕመናን የሐዋርያትን አርአያ በመከተል በጾምና በጸሎት ከእግዚአብሔር ዘንድ ምሕረትን ከድንግል ማርያም አማላጅነትን ለማግኘት በታላቅ ተጋድሎ ይጾሙታል። ሁሉንም 10 ጥያቄዎች አጠናቀዋል። ስንቶቹን መመለስ እንደቻሉ በኮሜንት ላይ ያስቀምጡ። ለሚቀጥለው ቪዲዮ በሰላም ያገናኘን።